እግዚአብሔር ያስተማረኝን አንድ ነገር ልንገራችሁ፣ ይጠቅማችኋል። እስከ መጨረሻ ድረስ ስሙት። ሴቶችን በጣም የሚጎዳ አንድ ትልቅ ነገር፣ ህይወቷን ደስተኛ ሆና እንዳትኖር፣ ስኬታማ እንዳትሆን የሚያደርጋት በጣም ትልቅ ችግር፣ ከልጅነታችን ጀምሮ ቤተሰቦቻችን ይሄንን እየነገሩን ቢያሳድጉን ኖሮ ብዬ የምለው አንድ ትልቅ ነገር ማለት ነው። እሱ ምንድነው መሰላችሁ? ኤክስፔክቴሽን ወይንም ደግሞ መጠበቅ፣ ከሰው መጠበቅ። ላይክ ፍቅር ሊሆን ይችላል፣ ሰላም፣ እርካታ ሊሆን ይችላል፣ ከበሬታ ሊሆን ይችላል። ማንኛውንም ነገር ከሰው የምንጠብቀው በተለይ ደግሞ ትዳር ከያዘን በኋላ ከባሎቻችን ኤክስፔክት የምናደርጋቸው ነገሮች አሉ። ከባላችን የምንፈልገው ነገር አለ፣ የምንጠብቀው ነገር አለ። ፍቅር፣ ሰላም፣ በጎነት፣ እንክብካቤ፣ ስጦታ፣ የተለያዩ ነገር ኤክስፔክት እናደርጋለን ከዛ ሰው ማለት። ያንን ሳናገኝ ስንቀር ህይወታችን ጎዶሎ የሚሆንብን ማለት ነው። ራሷን የምታከብር ሴት፣ ራሷን የምትወድ ሴት፣ ራሷን የምታውቅ ሴት ከባሏ ወይንም ደግሞ ከህብረተሰቡ ከሰው ይሄንን ከማግኘቷ በፊት ሙሉ የሆነች ሴት ዋጋዋ በፈጠራት በእግዚአብሔር የተተመነ የእሷ ማንነቷ የሚመዘነው ከባሏ ወይንም ከህብረተሰብ በምታገኘው ቫሊዴሽን ወይንም ማረጋገጫ እንዳልሆነ የገባት ሴት ከሰው ምንም ነገር አትጠብቅም። ከውጪ በምታገኘው ፍቅር፣ ከበሬታ፣ ሰላምና ደስታ ላይ ሳይሆን ከውስጥ ባገኘችው በጌታ በክርስቶስ ኢየሱስ ቅዱስ በሆነው ደም፣ ቅዱስ በሆነው ስጋ የተመሰረተ ትክክለኛ እውነተኛ ማንነቷ ፍቅር ከውስጧ የሚመነጭ እንጂ ከውጭ የሚመጣ እንዳልሆነ የገባት ሴት ከባሏ ወይንም ከሰው ምንም ነገር አትጠብቅም። ረዳቷ ሰማይንና ምድርን የፈጠረ እግዚአብሔር እንደሆነ የገባት ሴት እርዳታን ከባሏ ወይንም ከውጭ አትጠብቅም። ልባም ሴትን ማን ያገኛታል? ዋጋው ብዙ ከሆነ ከከበረ ከዕንቁ እጅግ የከበረች ነች።